ናችሁ ለእግር ኳስ ወዳድ ማህበረሰቦች የቡንደስሊጋው አሸናፊ ባየር ሙኒክ ዛሬ በሜዳው ሙንቼንግላድባን 2-0 በሆነ ውጤት በማሸነፍ ሃሪ ኬን ለመጀመሪያ ጊዜ እንግዲህ በባየር ሙኒክ አሊያንዝ አሬና ስቴዲየም ከባየር ሙኒክ ደጋፊዎችና የአጋሮቹ ጋር የቡድን አጋሮቹ ጋር እንግዲህ ይህን ዋንጫ ከፍ አድርጓል። ዋንጫ ከፍ ሲያደርግ ባየር ሙኒክ ለ34ኛ ጊዜ እንግዲህ ሌላው ደግሞ የእንግሊዛዊ የፊት መስመር አጥቂ የቀድሞው የቶትናም ሆትስፐርስ ኮከብ ግብ አግቢ የፕሪሚየር ሊጉ ሁለተኛ ኮከብ ግብ አግቢ የቶትናም የምንጊዜም ኮከብ አግቢ ነው። የእንግሊዝ ብሔራዊ ቡድን ኮከብ ግብ አግቢ ነው። ሃሪ ኬን በርካታ የግል ዋንጫዎችን አንስቷል። የግል ስኬቶቹ በጣም የሚነገርለት ነው። ሃሪ ኬን በበርካታ ክለቦችም ይፈለግ ነበር። ይሄ ልጅ እንደው ከዋንጫ ጋር ምናምን ሲባል ነበር። እንግዲህ 31 ዓመቱ ነው። በዚህ እንግዲህ በ31 ዓመቱ ምንም አይነት የፕሮፌሽናል ዋንጫ እንኳን ማሳካት አልቻለም። ምናልባት በባየር ሙኒክ በመጀመሪያ ዓመቱ እድለኛ ያልነበረበት ጨዋታ ከቶማስ ቱሄል ጋር በርካታ የፍጻሜ ጨዋታዎችን ተሸንፎ እንዲሁም ደግሞ በሊጋቸው የዣቪ አሎንሶ ባየር ሌቨርኩሰን ሳይሸነፍ ሊጉን ባነሳበት ጊዜ እንግዲህ ሃሪ ኬን በዛ ቡድን ነበር። ኮከብ ግብ አግቢ ነበር። ጎልደን ቡስትንም እየመራ ነበር። አሸንፏልም። በቡንደስሊጋው የገርድ ሙለርም እድሎችን ወይም ደግሞ የገርድ ሙለርን ታሪኮችን አሰብሯል። ሪካርዶችን ማለት ይቻላል። 45 ጎሎችን በሲዞኑ ማስቆጠር የቻለው ይህን ማንም አላደረገውም እና ሃሪ ኬን በመጨረሻም እንግዲህ ይህን ድል አሳክቷል። አብሮት በነገራችን ላይ የቀድሞው የቶትንሃም ተጫዋች የሆነው ኤሪክ ዳየርም አብሮ የዚህ ዋንጫ እንግዲህ ባለድል ሆኖ ባየር ሙኒክ ዋንጫውን ማንሳትን ተከትሎ ባየር ሌቨርኩሰን ሁለተኛ ደረጃ ይዞ አጠናቋል። በ34ኛ ሳምንት ነው እንግዲህ አቻ መውጣቱን ተከትሎ ነው። ከዛም በኋላ እንግዲህ ዛሬም ደግሞ በሜዳቸው ሽብርቅ ድምቅ ብሏል። ነገ በጣም ደስ የሚል ቀን ነው፣ በተለይ ለስፖርት ማህበረሰቡ፣ ለስፖርት ደጋፊዎች። ከዚህ በፊትም ዜና ሰርተንለታል። ሃሪ ኬን ይህን ዋንጫ ማሳካቱ እጅግ የሚገርም ነው። እንግዲህ ከዚህ በኋላ እንኳን ጫማውን እንኳን ቢሰቅል ምንም የሚቆጨው አይነት ነገር አለ። ምክንያቱም ምንም አይነት ዋንጫ ሳያሳካ ጫማ መስቀል በጣም ከባድ ነው። በእንደዚህ አይነት ስታር ያለው ማለት ሱፐር ስታር የሆነ ተጫዋች ነው፣ ወርልድ ክላስ የምንለው ነው ሃሪ ኬን። እንግዲህ በመጨረሻም ሃሪ ኬንና ዋንጫ ታርቋል ማለት ነው። በጋብቻ ነው የተስማሙት። ከዚህ በኋላ ላይ ለዩ ማለት ነው፣ ተሳስመዋል። ሲቀጥል ደግሞ ይሄ ምንድነው መጥፎ እድል ያለው ተጫዋች ነበር የሚባለው። መጥፎ እድል በተለይ ከቶትንሃም ወጥቶ ዋንጫ የበሉ የተወሰኑ ተጫዋቾች አሉ። ነገር ግን ከአርሰናልም እንደዚሁ የወጡ በርካታ ዋንጫ የሚበሉ ተጫዋቾች አሉ። ሌሎቹም እንግዲህ እና ሶን ሂንግሚን እንግዲህ በቀጣይ ሌላ ክለቦች ገብተው ዋንጫ የሚያነሱ ትልድ ማመቻት አለባቸው። ለማንኛውም ባየር ሙኒክ የቡንደስሊጋውን የ24/25 የቡንደስሊጋ ታይትል ከፍ አድርጓል። ለ14ኛ ጊዜ አንስቷል።